ተመልካቾቻችን የዕለቱን ዋና ዋና ዜና በምልክት ቋንቋ ይዤ ቀርቤያለሁ አብራችሁን ቆዩ ታዳጊ የአፍሪካ ሀገራት የኮቪድ-19 ወረርሽኝ ያሳደረባቸውን ኢኮኖሚያዊ ጉዳት ለመቋቋም እንዲችሉ እስከ 330 ቢሊዮን ዶላር እንደሚያስፈልግ ተገለጸ በፈረንሳይ በኮሮና ወረርሽኝ ምክንያት የተጎዳውን የአፍሪካ ኢኮኖሚ ለመደገፍ ጉባኤ ላይ የተሳተፉት ፕሬዝዳንት ሳህለወርቅ ዘውዴ የበለጸገች ሀገርን የችግሩን ጥልቀትና የሚያስከትለውን ቀውስ የሚመጥን አፋጣኝ ምላሽ ለአፍሪካ ሀገራት መስጠት አስፈላጊ ነው ብለዋል በፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አነሳሽነት የኮሮና ወረርሽኝ በአህጉረ አፍሪካ ያስከተለውን የኢኮኖሚ ጫና ለማቃለል በተዘጋጀው ጉባኤ ላይ የተሳተፉት ፕሬዝዳንት ሳህለወርቅ ዘውዴ በወረርሽኙ ምክንያት ኢኮኖሚያዊ ድቀት ለደረሰባቸው ታዳጊ አፍሪካ ሀገራት የቀረበው ጥሪ ወቅቱን የጠበቀ ነው ብለዋል ውይይቱን የተከታተሉት የገንዘብ ሚኒስትር ዴታ ያስሚን ወራቢ እንደተናገሩት ፕሬዝዳንቷም የበለጸጉ ሀገራት የችግሩን ጥልቀትና የሚያስከትለውን ከፍተኛ ቀውስ የሚመጥን አፋጣኝ ምላሽ ለአፍሪካ ሀገራት መስጠት አስፈላጊ ነው ብለዋል በክብርት ፕሬዝዳንታችን በኩል ከፍተኛ የሆነ መልእክት ተላልፏል በዋናነት ይሄንን ኢኒሺዬቲቭ ወስደው ፈረንሳይ መንግስት ላቀረቡት ጥሪ ያደጉ ሀገራት እና የተለያዩ ፋይናንስ የዓለም አቀፍ ፋይናንስ ተቋማት ያሳዩት አዎንታዊ ምላሽ በጣም አመስግነዋል ከዚሁ ጋር ግን አጽንኦት ሰጥተው ያስቀመጡት ነገር ቢሆን ይሄ ችግር ያስከተለው ጫና ችግሩ ጥልቅ ከመሆኑ አንፃር አፋጣኝ የሆነና ተመጣጣኝ ምላሽ ካደጉት ሀገራት መሰጠት እንዳለበት አበክረው ገልጸዋል በዚህ በርካታ የአፍሪካ ሀገራት መሪዎች የቡድን 7 እና 20 አባል ሀገራት እንዲሁም የተለያዩ ዓለም አቀፍ ተቋማትን ባሳተፈው ጉባኤ ዓለም አቀፉ የገንዘብ ድርጅት IMF የአፍሪካ ሀገራት ከኮቪድ የኢኮኖሚ ጫና ለመላቀቅ እስከ 330 ቢሊዮን ዶላር ያስፈልጋቸዋል ብሏል በዚህ ጉባኤም የአፍሪካ ሀገራት ያለባቸውን የኢኮኖሚ ጫና ያቃልላሉ የተባሉ ውሳኔዎች መተላለፋቸውንም ተናግረዋል የአፍሪካ አባል ሀገራት ያለባቸውን የኢኮኖሚ ጫና ከመቅረፍ አኳያ በIMF ወይ ደግሞ በዓለም አቀፍ የገንዘብ ድርጅት በኩል እስከ 650 ቢሊዮን ዶላር ስፔሻል ድሮዊንግ ራይት ይሉታል ይሄ ስፔሻል ድሮዊንግ ራይት እንግዲህ የከረንሲዎች ባስኬት ነው ስለዚህ በዶላር የሚመነዘራል ከዛ በላይ ነው የሚሆነው ስለዚህ ያንን ገንዘብ አጽድቀዋል ይሄ ለተለያዩ ሀገራት የሚውል ቢሆንም አፍሪካ ደግሞ ከዚህ 33 ቢሊዮኑን ድርሻ ታገኛለች ማለት ነው በሌላ በኩል ኮቪድ ከሚያስከትለው የጤና ተጽዕኖ ለመላቀቅ በአፍሪካ ያለውን የክትባት ተደራሽነት እንዲሰፋ ለማድረግ ያደጉት ሀገራት ቃል የሰጡበት ነበርም ብለዋል ሚኒስትር ዴታዋ በፈረንሳይ የኢትዮጵያ አምባሳደር የሆኑት ሄኖክ ተፈራ በበኩላቸው ጉባኤው ዓለም አቀፉ ማህበረሰብ የሚያደርገውን ድጋፍ እንዲያጠናክር የሚያስችል ስለመሆኑ ተናግረዋል በዓለም አቀፉ ማህበረሰብ የሚደረገው ድጋፍ እንዲጠናከር በተለይ እኛ አፍሪካውያን በእዳ ቅነሳም ሆነ ፋይናንስ ፋሲሊቲ አክሰስ በማድረግ የዓለም አቀፉ ማህበረሰብ ድጋፉን እንዲያጠናክር ዓለም እንደሚታወቀው የቫክሲኔሽን ተጀምሯል ግን በአፍሪካ በጣም ዝቅተኛ ነውና አፍሪካ በኋላ በመቅረቷ አፍሪካ ቫክሲን ባለማግኘቷ የዓለም ኢኮኖሚ ላይም በአጠቃላይ የዓለም ጤና ሁኔታ ላይም ተጽዕኖ እየፈጠረ ስለሆነ ይሄም በአስቸኳይ እንዲቀረፍ ለማድረግ ነውና በአጠቃላይ ስብሰባው ጥሩ ነው ማለት ይቻላል ከአንድ አመት ከመንፈቅ በፊት ለዓለም አዲስ ክስተት የሆነው ኮቪድ-19 የኮሮና ቫይረስ ወረርሽኝ በሚሊዮኖች የሚቆጠሩ የዓለም ህዝቦች ህይወታቸውን እንዲያጡ ምክንያት ሆኗል በጤና ስርዓቱ ላይና በዜጎች ህይወት ላይ በሰው ልጆች ህይወት ላይ ካሳደረው ተጽዕኖ ባሻገር ኮቪድ የዓለም ህዝቦችን አኗኗር ቀይሯል በኢኮኖሚ ላይ ደግሞ ከፍተኛ ተጽዕኖ አሳድሯል ወትሮውንም ቢሆን በኢኮኖሚ ራሷን ለማቻል ከድህነት ለመውጣት እየተፍጨረጨረች ለምትገኘው አፍሪካ ታዲያ ይህ ክስተት ለማደግ ያላትን ተስፋ ወደ ኋላ የሚቆጥጥ ሆነት ሆኗል ዓለም አቀፉ የገንዘብ ድርጅት በተለያዩ ጊዜያት እንዳወጣቸው መረጃ በኮሮና ቫይረስ ምክንያት አፍሪካ ዛሬ ላይ በሚሊዮኖች የሚቆጠሩ ዜጎቿ በድህነት አዘቅት ውስጥ ይገኛሉ ታዲያ ይህንን ችግር ለመቅረፍ እንደ ሐሳብ ከቀረቡ ጉዳዮች መካከል
በተለይም የግሉን ዘርፍ የሚያግዙ ተቋማት ሊበረታቱ ይገባል። ሀገራት ደግሞ በኮቪድ-19 ቀጥተኛ ተጎጂ ናቸው የሚሏቸውን የህብረተሰብ ክፍሎች እንዲሁም ተቋማትን ሊደግፉ የሚችሉ ፖሊሲዎችን ሊቀርጹ ይገባል ተብሏል። ለኢትዮጵያ ቴሌቪዥን መቅደስ ጥላሁን፣ ፈረንሳይ ፓሪስ። ሀገርን መጠበቅ የሚችል ትውልድ ማፍራት የሚቻለው ዜጎችን በትምህርት ማነጽ ሲቻል በመሆኑ ሁሉም ይህንን ኃላፊነት በመወጣት እንደሚገባው ቀዳማዊት እመቤት ወይዘሮ ዝናሽ ታያቸው ገለጹ። ቀዳማዊት እመቤቷ በቤኒሻንጉል ጉሙዝ ክልል መተከል ዞን ማንዱራ ወረዳ በ13.8 ሚሊዮን ብር የተገነባውን 18ኛ ትምህርት ቤታቸውን መርቀዋል። የሁለተኛ ደረጃ ትምህርትን በመላው ሀገሪቱ ለማዳረስ 20 ትምህርት ቤቶችን በተለያዩ የሀገሪቱ ክፍሎች እያስገነባ የሚገኘው የቀዳማዊት እመቤት ጽሕፈት ቤት በቤኒሻንጉል ጉሙዝ ክልል 15ኛ ትምህርት ቤቱን ገንብቶ አጠናቋል። በመተከል ዞን ማንዱራ ወረዳ ዋላባ ቀበሌ በ13.8 ሚሊዮን ብር የተገነባው ትምህርት ቤቱ ጽሕፈት ቤቱ በክልሉ ያስገነባው ሁለተኛው ትምህርት ቤት ሲሆን ቀዳማዊት እመቤት ወይዘሮ ዝናሽ ታያቸው መርቀውታል። ሀገርን መጠበቅ የሚችል ትውልድ ማፍራት የሚቻለው ዜጎችን በትምህርት ማነጽ ሲቻል መሆኑን የገለጹት ቀዳማዊት እመቤት ወይዘሮ ዝናሽ ታያቸው ከወላጆች ጀምሮ ሁሉም የዚህ ኃላፊነት አለበት ብለዋል። የአካባቢው ማህበረሰብም ልጆቻቸውን ወደ ትምህርት ቤት እንዲልኩና ትምህርት ቤቱንም እንደራሳቸው እንዲጠብቁም አደራ ብለዋል። የተማረ ዜጋ አገር አያፈርስም። ራሱን ይጠቅማል፣ ቤቱን ይጠቅማል፣ ሀገርን ይጠቅማል። እና እንድትማሩ በደንብ አርጋችሁ እንድትማሩ አደራ ማለት እወዳለሁ። ቤተሰብም ደግሞ ትምህርቶቻቸው ልጆቹ እንዲማሩ ብታበረታቷቸው ከረብሻ ይልቅ ከጠብ ይልቅ ፍቅርን እንዲማሩ ብታረጓቸው ልጅ ቤተሰቡን ይዞ ነው የሚወጣው። አገሩን እንዲወድ፣ ቤተሰቡን እንዲወድ፣ አካባቢውን እንዲወድ፣ ቤቱንና አገሩን የራሱ አድርጎ እንዲይዝ እንድታደርጉ ዋናው ኃላፊነት ያለው ቤተሰብ ላይ ነው የምለው ነኝ። ባትፈልጉ ኑሮ በዚህ ችግር ውስጥ ይሄ ትምህርት ቤት ተሰርቶ ያልቃል። ይሄ ፍላጎታችሁን ነው የሚያሳየው። የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሊ ሐሰን የተማረ የሰው ኃይል ለማፍራት የሀገርን ሰላም ማረጋገጥ ወሳኝ በመሆኑ ህብረተሰቡ ለዚህ በባለቤትነት ሊሰራ እንደሚገባ ተናግረዋል። የተማረ ሰው ኃይል ከተፈጠረ እዚህ የሚታዩት የጸጥታም ይሁን አጠቃላይ ያሉ ነባራዊ ሁኔታዎች ይቆማሉ ማለት ነው። ይሄን ስራ በጣም ትልቅ ስራ ነው። ትውልድ የመገንባት ስራ ነው። የተማረ ሰው ኃይል ካልተፈጠረ ቁጭ ብሎ መነጋገር አይቻልም፣ ሀገርን መገንባት አይቻልም። ዋናው የሚሆነው ሰላምን በመጠበቅ የመማር የማስተማሩ ሂደት ሰላማዊ እንዲሆን ማድረግ ይፈልጋል። ስለዚህ በመተከል ዞን ያሁን እየታየ ያለው አንጻራዊ ሰላም ተጠናክሮ መቀጠል አለበት። የትምህርት ቤቱ መገንባት የወላጆችን የዘመናት ጭንቀት ያቀለለ በተለይም ደግሞ በአካባቢው ላይ የሁለተኛ ደረጃ ትምህርት ቤት ባለመኖሩ የነበረውን የተማሪዎች መጠነ ማቋረጥ በመቀነስ የሴት ተማሪዎችንም ተሳትፎ ማሳደግ የሚያስችል እንደሆነም ተገልጿል። ከአንድ ቦታ ሲሄድ ዶርም አለ፣ ምግብ አለ፣ ትራንስፖርት አለ። ይሄን ለመክፈል አቅም ያልነበረው በመሆኑ ከፍተኛ ችግር ነው የነበረበት ሁለተኛ ደረጃ ትምህርት ቤት ባለመኖሩ ማለት ነው። እና በአሁኑ ሰዓት ግን ሁለተኛ ደረጃ ትምህርት ቤት ተገንብቶ በአሁኑ ሰዓት ያው ዝግጁ ሆኖ ያለበት ስለሆነ ማህበረሰባችን በጣም በከፍተኛ ደረጃ እጅግ በላቀ መልኩ ምስጋናውን ያቀረበ ያለበት ሁኔታ ነው ያለው። አሁን ሰዓት መከራችንን አለ አይተን ቻገ መተከል ወረዳ ወስደን አስተምረን ክራይ ከፍለን የሚበሉትን ቀለብ ሰጠን ቆየ ቀደነ መከራ አይተን ነበር ያስተምርና። አሁን ግን ጸጥተው ያው እየደፈረሰብን ነው እንጂ እኛ እንደዚህ ያለ ትምህርት ቤት ተሰርቶ እድሜ አግኝተን እናያለንም አላልንም ነበርና። ሴት ተማሪዎች ያው ቤተሰቦቻቸው በብዛት ሴት ስለሆን ብቻ ሌላ ሀገር ሄደን እንድንማር አይፈቅዱልንም እና በዚህ ምክንያት ብዙ ተማሪዎች ትምህርት ያቋርጣሉ። እኛ ይሄ ትምህርት ቤት መከፈቱ ጥሩ አስተዋጽኦ አለው። ምክንያቱም ተማሪዎች በስነ ስርዓት እንዲማሩና ሴቶችም ወንዶችም ሁሉንም ያማከለ ትምህርት እንዲሆን ይረዳል። ከዚህም በተጨማሪ ቀዳማዊት እመቤት ወይዘሮ ዝናሽ ታያቸው እንደ ደብተር፣ ቦርሳ፣ ኮምፒውተር እንዲሁም ቴርሞሜትርና መሰል የትምህርት ቁሳቁሶችን ለተማሪዎችና ለትምህርት ቤቱ አስረክበዋል። የታላቁ የኢትዮጵያ ህዳሴ ግድብ የሁለተኛ ዙር የውሃ ሙሌት በግብጽ ላይ ተጽዕኖ እንደማያሳድር የግብጽ የውጭ ጉዳይ ሚኒስተር ገለጸ። ግብጽ ወደ አፍሪካ ሀገራት የድርድር ሂደት ለመመለስ እንደምትፈልግም ተገልጿል።
ኢትዮጵያ 85 በመቶ የምታመነጨውን የአባይ ውሃን ለሁለት ተካፍለው እየተጠቀሙበት ያሉት ግብጽና ሱዳን ኢትዮጵያ ከ9 ዓመት በፊት የህዳሴውን ግድብ ስትጀምር በተለይ ግብጽ ከማንገራገር ጀምሮ የሐሰት መረጃዎችን በመንዛት ኢትዮጵያን በዳይ አሊያም ህገወጥ አድርጋ ለማሳየት ያላንኳኳችው በር የለም። ኢትዮጵያም የመልማት መብቷንና ፍትሃዊ ተጠቃሚነቷን እንደ መርህ በመያዝ በዓለም አደባባይ ያሳየችው አቋም ተጎጂ እንጂ ጉዳት አድራሽ አለመሆኗን አሳይታለች። ይህም ግብጽ ጀምራው ለነበረው የማሰሳቻ ዘመቻ የራስ ምታት ሆኖ ቆይቷል። በተለይ ኢትዮጵያ ባለፈው ክረምት ወቅት የመጀመሪያውን የህዳሴውን ግድብ ሙሊት ያለ ጉልህ ተጽዕኖ ማከናወኗ በግድቡ ላይ የተነዛው የግብጽ የሐሰት ትርክት ፉርሽ ሆኖ በዓለም አደባባይ እንዲታይ ሆኗል። በተመሳሳይ ግብጽ በዓለም ባንክ በዓለም አቀፉ የገንዘብ ተቋም IMF እንዲሁም በአሜሪካና በአንዳንድ የአውሮፓ ሀገራት ግፊት የቀይ ግዛት ውሏን ለማራዘም የፈለገች ቢሆንም በኢትዮጵያ ሉዓላዊነት ይቀድማል አቋም ሳይሳካላት ቀርቷል። እናም አሁን ግብጾች የኢትዮጵያንና የኢትዮጵያውያንን በአባይ ላይ የተያዘ ወጥ አቋም ተረድተው ሲኮንኑት የነበረውን የህዳሴውን ግድብ የውሃ ሙሌት በሀገራቸው ላይ ጉዳት እንደማያደርስ መናገርና ማመን ጀምረዋል። التي ألقيت من قبل ይህ የግብጽ የውጭ ጉዳይ ሚኒስትር ሳሚ ሹክሪ ስለ ሁለተኛው የህዳሴው ግድብ የውሃ ሙሌት ከአንድ የቴሌቪዥን ጣቢያ ጋር ያደረጉት ቃለ ምልልስ ነው። በዚህ ቃለ ምልልስ የውጭ ጉዳይ ሚኒስትሩ እኛ ሙሉ እምነት አለን፣ ሁለተኛው ዙር የህዳሴው ግድብ የውሃ ሙሌት በግብጽ ላይ አሉታዊ ጎን አያሳድርም ሲሉ ይገልጻሉ። እኒህ ሰው ግን ከወራትና ከዓመታት በፊት በሰጧቸው ቃለ መጠይቆችና መግለጫዎች ኢትዮጵያ የአባይን ውሃ በመያዝ ግብጽን ልታጠፋ ነው ሲሉ እንደነበር የሚታወስ ነው። በዚህ ቃለ መጠይቃቸው ግን የኢትዮጵያን ተደጋጋሚ ቃል ተጋርተው ታይተዋል። የውጭ ጉዳይ ሚኒስትሩ ከወራት በፊት በኪንሻሳ ከተካሄደው የሶስትዮሽ ድርድር ያለ ስምምነት መውጣታቸውን ተከትሎም የአፍሪካ ህብረት ጉዳዩን እልባት ለመስጠት አቅም የለውም እንዳላሉ ሁሉ በዚህ ቃለ ምልልሳቸው ግን ተገልብጠው ወደ አፍሪካ ህብረት የድርድር ሂደት ለመመለስ የአፍሪካ ህብረትን ጥሪ እየጠበቅን ነው ሲሉ ይደመጣሉ። مطاف للوصول إلى هذا الاتفاق ሳሚ ሹክሪ በቃለ ምልልሳቸው በቀጣዩ ድርድር አዲስ የድርድር ማዕቀፍ በተለይም የታዛቢዎችን ሚና ከፍ የሚያደርግ እንሻለን ብለዋል። ይህም ቢሆን ከኢትዮጵያ አንጻር ተመሳሳይ አቋም የተያዘበት ነው። ምክንያቱም በኮንጎ ኪንሻሳው ድርድር የታዛቢዎችን ሚና በተወሰነ ለማሳደግ የቀረበውን ሐሳብ ኢትዮጵያ መደገፏ የሚታወስ ነው። እናም የተለመደው የግብጽ ተለዋዋጭ አቋም በመጪው ድርድር አዲስ መልክ ይዞ ካልመጣ በስተቀር ይህ የሳሚ ሹክሪ ሐሳብ የኢትዮጵያን አቋም የሚደግፍ በመሆኑ መጪው ድርድር ምናልባትም የ9 ዓመታት የህዳሴው ግድብ የድርድር ሂደትን ለመዝጋት በር ከፋች ሊሆን እንደሚችል አመላካች ነው። ግንቦት 28 ሊካሄድ ቀነቀጠሮ ተይዞለት የነበረው ሀገራዊ ምርጫ እንዲራዘም መደረጉ በምርጫው ሂደት ላይ ሊፈጠሩ ከሚችሉ እንከኖች ቀድሞ ከማስወገድ አንጻር ሚና ይኖረዋል ብለው የሚያምኑት ከኢቲቪ ጋር ቆይታ ያደረጉት የፖለቲካ አመራሮች ተናገሩ። ፓርቲዎቹ ከምርጫው በላይ ሀገራዊ ችግሮች ቅድሚያ ሊሰጣቸውና ሊፈቱ እንደሚገባም ተገልጿል። ስድስተኛው ሀገራዊ ምርጫ ግንቦት 28 ሊካሄድ ጊዜ ተሰፍሮለት እንደነበር ይታወሳል። ምርጫውን በበላይነት የሚመራው ብሔራዊ ምርጫ ቦርድ የምርጫውን ሂደት የበለጠ ተአማኒ ለማድረግና ሲነሱ የነበሩ ቅድመ ምርጫ እንከኖችን ለመፍታት የምርጫውን ቀን ለሳምንታት ለማራዘም የውሳኔ ሐሳብ ለፓርቲዎች አቅርቦ ይሁንታን አግኝቷል። ከኢቲቪ ጋር የምርጫውን መራዘም አስመልክቶ ቆይታ ያደረጉ የፖለቲካ ፓርቲ አመራሮችም ለምርጫው መራዘም የቀረቡ ምክንያቶች አሳማኝ እንደነበሩ አንስተዋል። እንደ አብይ ሐሳብ ሲነሳ የነበረው የመራጮች ካርድ አልወሰዱም የሚለው ነው በወቅቱ የነበረው እና መራጮች ካርድ እንዲወስዱ ያስፈልጋል። ስለዚህ ደግሞ ምርጫውን ትንሽ ወደፊት ገፋ ማድረጉ የተሻለ ነው የሚል ነው የነበረው። በዛ ላይ እኛም እምነት አለ ምርጫ ይካሄድበታል ተብሎ በምርጫ ቦርድ ይፋ የተደረገባቸው የምርጫ ክልሎች እስካሁን ድረስ ጦርነት ውስጥ ነው የሚገኙት። ሰላም የለም፣ የሰብአዊ መብት ጥሰት አለ፣ የህግ በላይነት ተከበረ አይደለም። እዛ ቦታ ላይ ምርጫ ማካሄድ አልተቻለም። ስለዚህ ከዚህ አኳያ ትንሽ ምርጫው ገፋ መደረጉ ጥሩ ነው ብዬ አስባለሁ። እንደ አንድ ፓርቲ ስናስበው ማለት ነው። ምርጫ ቦርድ ያቀረባቸው ምክንያቶች አሳማኝ ስለሆኑ የታተሙት የድምጽ መስጫ እንትኖቹ ገና ገብተው ስላልተጠናቀቁ ያንን ደግሞ በእነዚህ በሺዎች የሚቆጠሩ ማዕከላት ውስጥ ደግሞ ማድረስ ጊዜ ይጠይቃል።
ይሄ ሁሉ ስታይ እንግዲህ ምርጫ ካርድ ከሌለ ምርጫ የለም፣ ድምፅ መስጫ ካርድ ከሌለ እነዚህ ሁሉ አሳማኝ ናቸው። ብሔራዊ ምርጫ ቦርድ ፓርቲዎችን ያሳተፈበትን መንገድ ያደነቁት የፓርቲ አመራሮቹ መነጋገርና ለችግሮች በጋራ መቆም እንደሚያስፈልግ አንስተዋል። ምርጫውም ህዝቡ የማይፈልገውን የሚቀጣበት በመሆኑ ለመምረጥ እድሜው የደረሰ ሁሉ የድምጹን ዋጋ ሊረዳ ይገባዋል ብለዋል። እናት እንደ ፖለቲካ ድርጅት የምታስበው ስለ ምርጫው ብቻ ሳይሆን ስለ ሀገራዊ ህልውና ነው የምታስበው። አሁን ሀገሪቱ ውስጥ ያለው የህልውና ጉዳይ፣ የሰላም ጉዳይ፣ የጸጥታ ጉዳይ በጣም አስቸጋሪ ደረጃ ውስጥ ነው የሚገኘው። በዚህ ላይ ትኩረት ሰጥተን እየሰራን ያለነው ምርጫው መደረጉ አይቀርም፣ መራዘሙም አይከፋም። ምናልባት በዚህ መካከል ላይ የሚመጡ ለውጦች አሉ ብለን ስለምናስብ ይሄን ከዚህ አኳያ ብቻ ነው የምናየው። በእኛ እጅ ካልሆነ ሀገር አይመራም፣ አይተዳደርም፣ መንግስት ሊኖር አይገባም የሚሉትን ወገኖች አፋቸውን እኮ የሚያዘጋው ይሄ ምርጫ ነው። ህዝቡ ድምፅ መስጠት የሚችለው ሁሉ ድምፅ መስጠት አለበት። የቀረውን ቀስ እያል ድምፅ አልተሰጠበት ወይም ካልተቻለ ቀጥሎ ደግሞ ምርጫው ይካሄዳል። ይሄ የትም ሀገር ያለ ነው። በምርጫ ቅስቀሳ ሂደቱ ላይ አልፎ አልፎ ችግሮች እየገጠመን ነው የሚለው እናት ፓርቲ በቀረው ጊዜ እየታዩ ያሉ ችግሮች ሊፈቱ ይገባቸዋል ብሏል። የምንለጥፋቸው ፖስተሮች ጭምር እየተነቀሉብን የሚገኙ በተለይ አዲስ አበባ ላይ ፖስተራችን ይነቀላል፣ ባነሮቻችን ይበጣጠሳሉ፣ እየነቀሉ ይወስዳሉ። ቀን ተክለን ማታ ሰመጣ እናገኛቸው። እንደዚህ አይነት ስጋቶች አሉ። እነዚህን ስጋት እንግዲህ ለብልጽግና በደንብ አድርገን ነግረነዋል። ለምርጫ ቦርድን በደብዳቤ ያስገብተናል። መቆም አለበት። ምርጫው ዲሞክራሲያዊ ነፃና እኩልነትን መሰረት ያደረገ ከሆነ ይሄን የሚያደርጉ አካላት ላይ እርምጃ ሊወሰድ ይገባል ብለንም አሳስበናል። ይሄ ግን ችግሮች እንዳሉ ሆነው የግድ በሀገሪቱ ውስጥ በህዝብ የተመረጠ መንግስት ስለሚያስፈልግ ምርጫው ላይ ልዩ ትኩረት አድርገን የተንቀሳቀሰን ነው የምንገኘው። የኢትዮጵያ ሶሻል ዲሞክራቲክ ፓርቲም ምርጫ ቦርድ የጨመረው ጊዜ ለቦርዱ ከሚሰጠው ፋታ በላይ ለፓርቲው ቅስቀሳም ትልቅ እድል የሚፈጥር እንደሆነ አንስቷል። የመራጮች ምዝገባ፣ የድምጽ መስጫ ወረቀት ህትመትና ከመሰል ጉዳዮች ጋር በተገናኘ በሁለቱ ከተማ አስተዳደሮች የሚደረገው ምርጫም በአንድ ጊዜ ከሀገራዊ ምርጫው ጋር ለማካሄድ በሚል ምርጫ ቦርድ ከ2 እስከ 3 ሳምንት ድረስ የምርጫ ቀኑን ማራዘሙ ይታወሳል። በመጨረሻም በወዳጅነት ፓርክ የተዘጋጀው የኢትዮጵያ ሳምንት ህዝብን ከህዝብ ጋር የማስተሳሰር ባለፈ ሀገሪቱ ያለውን እምቅ ሀብቶች የማስተዋወቅ መሆኑ ተገልጿል። በወዳጅነት ፓርክ በተዘጋጀው ኤግዚቢሽን ክልሎች ያላቸውን የባህል አገልግሎቶች፣ የቱሪዝም መስህቦች እንዲሁም የኢንቨስትመንት አማራጮችን በማስተዋወቅ ላይ ይገኛል። በብዛ ባህል ስነ ምህዳርና መልክዓ ምድር ያሸበረቀች ባህላዊ ሴቶቿና አንድነቷን ያጋመዱ ህብረ ብሔራዊ ሀገር የሆነችው ኢትዮጵያ ከነመገለጫዎቿ ለሳምንት ያህል በወዳጅነት ፓርክ እየተከበረ በሚገኘው የኢትዮጵያ ሳምንት ሁሉም ክልሎች ባህላዊና ተፈጥሯዊ ሀብቶቻቸውን በኤግዚቢሽን እያስጎበኙ ኢትዮጵያውያንን የሚያስተሳስር ነው። ምክንያቱም ባህል ህብረተሰብን ያስተሳስራል። የባህል የተለያየ ቱባ ባህል መኖር ደግሞ ህብረተሰቡ ማንነቱን የሚገልጽበት ወጉንና አኗኗሩን የሚያሳይበት ሲሆን አብዛኛው የኢትዮጵያ ባህል ኢትዮጵያውያን አንድ መሆናቸውን በጉልህ የሚያሳይ መሆኑ ነው። ኤግዚቢሽኑ ህዝብን ከማስተሳሰር ባለፈ በኢትዮጵያ ያሉ ሀብቶችን በማስተዋወቅ ወደ ሀብት የሚቀየሩበትን መንገድ መክፈትን ያለመ የኢትዮጵያ ሳምንት በመዘጋጀቱ ያሉንን ከባህል የእርሻ ምርቶቻችንን፣ የግብርና ምርቶቻችንን፣ የዕደ ጥበብ ውጤቶቻችንን፣ የባህል የወግ ዕቃዎቻችንን፣ የእርሻ መሳሪያዎቻችንንና የምግብና መጠጦቻችንን ጭምር ለማህበረሰቡ ለማስተዋወቅ ትልቅ አጋጣሚ የፈጠረ ዝግጅት ስለሆነ ይሄ በመሆኑ በጣም ደስተኞች ነን። ብሔር ብሔረሰቦች ከየአቅጣጫ መጥቶ እርስ በርስ ባህልና ወግ የሚለዋወጡበት እያንዳንዱ ቦታ ምን እንዳለ ግልጽ አድርጎ የሚያሳይ እያንዳንዱ አካባቢ ደግሞ ምን አይነት ሀብቶች እንዳለ ስለሚያሳይ ትልቅ ጠቀሜታ አለው ብዬ ወስዳለሁ። ሰኞ ዕለት የተጀመረው የኢትዮጵያ ሳምንት በወዳጅነት ፓርክ የተዘጋጀው ኤግዚቢሽን በተለያዩ ሰዎችም እየተጎበኘ ይገኛል። በፊትም ቢሆን ባለ ሀብቶች ነን፣ ያለን ሀብታችን የበለጸገ ነው። ያው ለማስተዋወቁ ጉዳይ ላይ እኛ ወደ ኋላ እንትን በመሆንና አንዳንድ ውጪ ያሉት ባዕዳዎችን እኛን ለመተዋወቅ ወይ እኛን እድገታችን ለማሳየት ስለማይፈልጉ እኛ እርስ በራሳችን በዚህ በአሁኑ በእንደዚህ አይነት
በተደረገው ኤግዚቢሽን ራሳችን አይተን ለራሳችንና ላሉት ለወዳጆቻችን እንድናስተዋውቅ ይጠቅመናልና እንደገና ደግሞ ይሄ በጣም ደስ የሚል ነገር ሆኖ ነው የማገኘው። በወዳጅነት ፓርክ የተዘጋጀው ኤግዚቢሽን እስከ ግንቦት 16 የሚቆይ ሲሆን የብሔር ብሔረሰቦችና ህዝቦች ማንነትና መገለጫዎች፣ የባህል አገልግሎቶችና ምርቶች፣ የቱሪዝም መስህቦች እንዲሁም የኢንቨስትመንት አማራጮች ከማስተዋወቅ አንጻር ጉልህ ሚና እንዳለው ይታመናል። ዜናው አበቃ። ከቀሪ ፕሮግራማችን ጋር መልካም ቆይታ